الحمد لله والصلاة والسلام على رسول الله السلام عليكم ይህ ስለ ሶላት ሁኔታዎች መሰረቶች ለሰጋጅ አስፈላጊ የሆኑ ነገሮች ተግባራዊ ማብራሪያ ነው። ይህም አንድ ሰጋጅ ስለ ሶላት በሁሉም ክፍሎቿ ውስጥ ትኩረት ሰጥቶ እንዲሰግድ ያግዘዋል። የሶላት ሁኔታዎች 4 ናቸው። መቆም፣ ሩኩዕ ማድረግ፣ ስጁድ ማድረግና መቀመጥ ናቸው። አንደኛ መቆም። ሶላት አስበህ ከተነሳህ ወደ ቂብላ አቅጣጫ ዙር። ከዚያም ቀጥ ብለህ ቁም። የሁለት እጆችህን መዳፎች ወደ ቂብላ በዞሩበት ሁኔታ ትከሻህ ድረስ ወይም ጆሮዎችህ ድረስ ከፍ በማድረግ የመክፈቻ ተክቢራ አድርግ። አላሁ አክበር በል። ከዚያም ሁለቱን እጆችህን የግራ እጅህን በቀኝ በመያዝ ደረትህ ላይ አድርግ። ቀጥ ብለህ በምትቆምበት ጊዜ ወደ ስጁድ መውረጃ ቦታህ ተመልከት። ሩኩዕ በምታደርግበት ጊዜ አላሁ አክበር በማለት እጅህን እስከ ትከሻህ ወይም ጆሮዎችህ ድረስ ከፍ አድርግ። ከሩኩዕ ቀና ስትልም እጆችህን ከፍ ታደርጋለህ። ከሩኩዕ ቀና ካልክ በኋላ ወደ ስጁድ ከመውረድህ በፊት ቀጥ ብለህ ትቆማለህ። ሁለተኛ ሩኩዕ። ሩኩዕ በምታደርግበት ጊዜ ሁሉ የራስህና የወገብህ ሁኔታ የተስተካከለ እንዲሆን ጥረት አድርግ። ሁለቱን መዳፎችህን ሁለቱ ጉልበቶችህ ላይ አድርግ። ጉልበቶችህን የሚይዙ የእጅ ጣቶችህ የተከፋፈቱ ይሁኑ። አሁንም የምትመለከተው ወደ ስጁድ ማድረጊያ ቦታ ይሁን። ሶስተኛ ስጁድ። ስጁድ በምታደርግበት ጊዜ በ7 የሰውነት ክፍሎች ላይ ስጁድ ማድረግ ግዴታ ነው። እነኚህም ፊት፣ ግንባርና አፍንጫን መሬት በማስነካት፣ ሁለቱ መዳፎች፣ ሁለቱ ጉልበቶች፣ የሁለቱ እግሮች ጫፎች ናቸው። ስጁድ በምታደርግበት ጊዜ የእጆችህን ጣቶች በማጠጋጋት ወደ ቂብላ አቅጣጫ አዙር። የእጆችህን መዳፎች መሬት ላይ ስታሳርፍ ክንድህን ከመሬት ከፍ አድርግ። ክንዶችህንም ከጎንህ ሰፋ አድርጋቸው። ጭንህ ከሆድህ በራቀ መልኩ ጀርባህን ቀጥ አድርግ። በስጁድ ጊዜ የእግሮችህ ጣቶች የውስጥ ክፍሎች ከመሬት ጋር ይገናኙ። ጣቶችህም ወደ ቂብላ ይቅጣጩ። አራተኛ መቀመጥ። በስጁድ መካከል ወይም ለመጀመሪያው ተሸሁድ አተሕያት በምትቀመጥበት ጊዜ የቀኝ እግርህን በማቆም በግራ እግርህ የውስጠኛው ክፍል ላይ ቁጭ በል። እጆችህን በጉልበቶችህ ቀጥታ ጭኖችህ ላይ አኑራቸው። የቀኝ እጆችህን ጣቶች በመጨበጥ ጠቋሚ ጣትህን ዘርጋ። አሁንም ዓይንህ ወደ ስጁድ ቦታ ይመልከት። ሶላቱ ከ2 ረክዓ በላይ ከሆነ በሁለተኛው ተሸሁድ ላይ መቀመጫህ መሬት ላይ ባረፈ መልኩ የግራ እግርህ በቆመው የቀኝ እግርህ ስር በማሳለፍ ተቀመጥ።